ሁሉንም ያስለቀሰ የሌይላ ኑርሰቦ ህይወት ሁሉም ኢትዮጵያዊ የተረበረበበት ጉዳይ ከ3 ዓመት በፊት የኢትዮጵያ 36 ሚሊዮን ብር በላይ የተሰበሰበበት ብሎ የሚወራለት እስከዛሬም ልጅቷ ያልተፈታች ያ እንቆቅልሽ እንዴት ሆነ ብላችሁ ጥያቄ ለሆነባችሁ ሁሉ ከዚህ ቀጥሎ 1 ሰዓት ምናምን ላይቭ ሪከርድ አድርጌያለሁ አዳምጡት። ወሪ ዋኤ ኦብሌቲቴና ሌይላ ኑርሰቦ ወጋ ሰዲዱረ ብሪ ኢትዮጵያ ሚሊዮን 36 ኦልጋ ፈተምቴ ልቡን ነማ ቢየ ሳውዲ አረቢያ ከሰት ኢልማ ወጋ ሸኒ ኢልማ አረባ አጀፍተ ወኪን ሐርከት ረብ ልቡ ኢሳባሴ ኦብሌቲቴና ተና ክርስቲያና እስላም ሁንዶ ኦርቶዶክሲ ወንዲ ሁንዱኑ ሳውሳለምን ሁንዲ ወሊገሌ መለቀሰን ብሪ ተከራ hanга ብሪ ኩመ ዲበራ haga ማላይነት ነምኒ ቡሲ ጎዴቲኒ ብሪንስ ወለ ቀበሜ ገልፈሜ ጅራ ላኪን ገሩ ሀርአ ወጋ ሰዲ ፊጂ አጀሃ ኦልተራራ ሌይላን ሂኒ ከምኒ haga አማ ገረብየሲት ሂን ዱፍኔኒ ከምት ጀደኒ ቱራን ኢመሰኒ ከሌ ገልገለ ላይቪ ወራባ ቡሌ ሶ ደገፈዳ ወሪ አፋን አማሪፋ ደጋው ደንደተን ደገፈዳ barnoota hedduu irraa fudhatan jedhee waan yaadeef of eeggannaa ijoollee biyya arabaatiif illee ta'a jedhee waan yaadeef waan kanaanis wal qabatee waan dalagaa jiruuf sa'a tokkoof ka ta'u waraabee dhaggeeffadha. ሰላም አለይኩም። ለዚህ እህታችን ብለን የእናትና አባት የእናንተን ለቅሶ አይተን እዛው ካላችሁበት ድረስ መተን ቀርጸን ነው ለማህበረሰቡ የተናገርነው። ሰረቃችሁ የሌላን ብር አጠፋችሁ የሚሉ ሰዎች ያው ግልጽ ለማድረግ ያክል እነዚህ የግል ጥላቻ ያለባቸው ሰዎች ናቸው እንጂ የረዱ ሰዎች አይደሉም። ምክንያቱም የረዳ ሰው በእናት በአባቷ በወንድሙ አካውንት እንደገባ ያውቃል። በእኔ ትክክለኛ ስሜ ኻሊድ መሐመድ ነው። በእኔ በኻሊድ ስም አልመጣም፣ በወንድም ኻሊድ አልመጣም፣ በተስፋዬ ያደርገው አልመጣም፣ ዋቴቨር በሁላችንም ስም አልመጣም። የግል ጥላቻ ያለበት ደግሞ ሌላም ነገር ሊል ይችላል። ግን ኮሚቴዎቹ እነማን ናቸው? ስንት ናቸው? ማን ነው ስማቸው? ለምን አይመጡም? አሁን ለምን አይገቡም? እኛ ኦሬዲ አስተባባሪዎች ነን። አስተባብረን በእናት በአባቱ አካውንት ገብቷል። ያ ገንዘብ ከገባ በኋላ የሚመለከተው ኮሚቴዎቹ ናቸው። ኮሚቴዎቹ ለምን አይመጡም? እነማን ናቸው? ለምን አቡ አፍናን አይመጣም? አቡ አፍናን ለምን አይመጣም? እነዚያ የሃይማኖት አባቶች ትልልቅ ሰዎች ለምን አይመጡም? ለምንድን ነው ያልመጡበት ምክንያት? እዚህ ላይ ያልቀረቡበት ምክንያት ምንድን ነው? ያው ሰው እኛ ሚዲያ ላይ ስላለን እኛ ሰዎችን ስለምንረዳ የተሻለ ነገር ላይም ስንሆን ነገሮችን ለማሳበብ ስለሚመች ለመምታትም ስለሚመችኛ ኮሚቴዎቹ ለምን መጥቶ አይናገሩም? ለምን ስማቸው አይገለጽም? ለምንድን ነው የተፈራችኋቸው? ኦሬዲ የሌላ ጉዳይ እንደኔ ይቅርታ አድርጉልኝና እንደው ያከተመ ጉዳይ ነው ብዬ ነው የማስበው። ምክንያቱም እኔም እዚህ ያለው ግሩፕም ሰውን አሳምነን ነው ገንዘብ ያመጣ ነው። ምን ብለን ያመጣ ነው? እውነት እናውራ ከተባለ በ3 ወር ውስጥ ገንዘቡ ከተሟላላት ወር ደግሞ በ2 ወር ውስጥ ገንዘቡ ከተሟላላት ትፈታለች ብለናቸው ነው። ሰው የሌላ ገንዘብ ሲዋጣ እኮ አባሚራ የምሰጠው የለኝም ሚቺናት የጣት ቀለበቴ ሽጡና እንዳረጋችሁ አድርጉ ያሉ ብዙ ናቸው። እነዚህ እህቶች በዚህ መተው 3 ወር ሙሉ ሲመጡና 3 ዓመት ሙሉ ምንም ነገር ሳይሆን ወር 2 ዓመት ሙሉ ይችል ሳትፈታ ሲቀር እኛም ቃላባይ ሆነናል። ሆነስትሊ እነዚህ ሰዎች አይፈረድባቸውም። እኛ ቃላባይ ስንሆን ግን ከኋላ ያሉት ጉዳዩን መስራት ያለባቸው ኮሚቴዎቹ ወይ ደግሞ ጉዳዩን መጨረስ ያለባቸው ሰዎች ለምን መተው አትናገሩም? ለምንድን ነው የምትፈሯቸው ኮሚቴዎቹ? ይቅርታ አድርግልኝ፣ ይሄን ስማቸው ነው ከሌ ይባላሉ። 12 ናቸው፣ 24 ናቸው፣ 74 ናቸው፣ ዋቴቨር ስማቸውን ግለጹ፣ ይታወቁ። እኔ ኸይረ ስራ ሰርቼ ከተሰደብኩኝ አንዴ ኻሊድ አታቋርጡ። ኻሊድ አይ የሳውዲዎቹን በአጋጣሚ አግኝቻቸዋል። አቡ አፍናን ወንድም ኻሊድ አቡ አፍናን አካውንት አለ። አንዴ ፕሊስ ሙት አድርጉልኝ። እኔ ይቅርታ አንዴ ከተቻለ ይኸውላችሁ ሐባይቢ 2 ዓመት ሙሉ ቴሌግራም ግሩፕ አለን። የሰማነው ነገር ነው፣ ሰልችቶናል። ለገረገር ያለን ጉዳይ ነው። ትፈታለች፣ ኤምባሲ ይዞታል። እንደዚህ ብሎ ኮሚቴዎቹ ያክል ገንዘብ ይቀበላሉ። በገንዘብ ጉዳይ አልተስማማን ሆኖ ነው እንደዚህ ተብሎ ነበር። ሆነስትሊ በቃ ለማህበረሰቡ ግልጽ መነገር መቻል አለበት፣ ይታወቅ። ኮሚቴዎቹ ከሌ ይባላሉ። ኦሬዲ እኮ ከኛ ገንዘብ እንደወጣ እኮ ኻሊድ እኮ እያሳያችሁ ነው። ወንድም ኻሊድ ደረሰኝ እኮ እያሳያችሁ ነው። ከዚህ በላይ ምንም አልቀሰ ለሰው አልነገረውም። ሲጀምር በእኔ አካውንት እንዳልተሰበሰበ ግን አሁን ከኛ እጅ ወጥቷል።
በህጋዊ መንገድ ገንዘብ ወጥቷል። እዛ ከሄደ በኋላ ግን ምን ተፈጠረ የሚባለው ኮሚቴ ማወቅ ግዴታ አለበት። ኮሚቴ መከታተል ግዴታ አለበት። ሶ በሚዲያ ተሰብስበው እነዛም የሚያማምሩ አባቶች እነዛም የሚያማምሩ ወንድሞች በዛ ተሰብስበው የስብሰባ አዳራሽ ላይ እንደዚህ ስብስብ ብለው አይተናቸዋል በቪዲዮ አይደለም እንዴ? አስፈላጊ ከሆነ ቪዲዮ መልቀቅ እችላለሁ ግሩፕ ላይ አለ። እነዛን የመሳሰሉ አባቶች እኛን እንደዚህ ስንጨፈጨፍና ተውት፣ እኛን መጨፍጨፍ ይህንን ሶሻል ሚዲያ ላይ ያለውን ሰው ተውት። አንድ ያሞገሳል አንድ ይጥላል። ይህን ተውት። ይቺ ህፃን ልጅ የለፋንባትና የደከምንባት እህታችን ምን ደረሰች? እኛም ማወቅ እንፈልጋለን እንዴ። በኢትዮጵያ ታሪክ እኮ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰብ ነው። ትልቅ ብር አለም እንዲሰባሰበው እናውራ ከተባለ ለሌላ የተሰባሰበው እርዳታ እኮ ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰው ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የእኛም መሰደብ ተውት፣ ችግር የለውም። ሰው ብዙ ነው የሚለው አንተ ከሰው ተሽለህ ከተገኘ የሆነ ስም ይሰጥሃል። ሶሻል ሚዲያ ላይ ያለ ነገር ነው። ግን ይቺ ልጅ እኛ የለፋንበት እኔ በግሌ ለፍቻለሁ፣ ወንድሞቼ ለፍተዋል። የት ገባች? ኮሚቴዎቹ የሳውዲ ኤምባሲ ኮሚቴዎቹ ለምን አይመጡም? እስኪ ጥሯቸው፣ ደውሉላቸው። እስኪ አሁን ይቅርታ አድርጉ። ያሱ ደውይለት፣ አቡ አፍናን ደውይለት። ሶሪ ወንድም ካሊድ እኮ ከኮሚቴዎቹ እኔ ጋር አለ ሰው እያለ ነው። ወንድም ካሊድ ላይቭ ይግባ። ሳውዲ አረቢያ ሪያድ ነው ያሉት። ሳውዲ አረቢያ አለ። ምንድነው መሰለህ አሁን መጀመሪያኛ መጨቃጨቅ የለም። ለሌላ ሰው የሚመስለው እኮ እኛ እየተጠላላን ነው። እኔ እኮ አሁን ነገሩ ለማቅለል ነው የደወልኩት እንጂ ሌላ ሰው መደወል ይችላል። አሁን አቡ አፍናንን መግባት ትችላለህ ወይ አልኩት፣ አልችልም አለኝ። ስለዚህ በድምፅ ልግባ ያለውን ነገር ላስረዳ። ይሄ እኮ ጠይቁት፣ እዚሁ ላይ ጠይቁት። አንዴ ቆይ ይኸውልህ ካሊድ አንተ ምንድን ነህ? እኔን አሁን መግባት እችላለሁ አለ። መግባት እችላለሁ፣ በቪዲዮ አስገቡኝ። አልቻልኩም፣ እዚህ መግባት ነው። እኔን ወይ ደግሞ አሲያን አንድ ጊዜ እናስገባዋለን። አሲያን ወር ተስፋዬን ወይ ደግሞ ሙነወር መግባት ትችላላችሁ ወይ ተብለን ነው እንዴት ተጠይቀን የመጣ ነው። ግዴታ ስለሆነ እኮ ነው። አይደለም ተደውሎለታል። ቆይ አንዴ ካሊዶ እንዲያደርግ አሁን እኛ እዚሁ ጋር ስላለን ማውራት እንችላለን። እዛ የተፈጠረውና ያሉበትን ሁኔታ እሱ ያስረዳል። እዛ ጋር ንገረን እኮ እሱ ነው እኮ ያስረዳ ነው እኮ ምን ለሰፊዩ ከምንጠይቅ ያውራ እሱ እሱ ያውራ። ሊገባ ነው በእናትሽ ቆይ አንዴ ሊገባ አይደለም። በቪዲዮ ገባለው የሚለው ዋትስአፕ ላይ ነው፣ እዚህ አይደለም። ጉዳይ አትሊስት ጫፍ እንስማ። ምንም የሰማነው ነገር የለም። እኛ ብቻ ነን እያወራን ያለ ነው። እሱ ያውራና እኛ እናወራለን። እኛ የት እንሄዳለን? አንተ ቀጥልና አውራ በለው እስቲ እንስማ። ምንድነው ያሉበት? አቡ አፍናን እሺ፣ አንዴ ማን መሆንህንና ምን ራስህን ገልጸህ ከዛ በኋላ አብራራ። ማን ቲክቶክ በርከት ያለ ሰው ያለበት ችግር እዚህ ላለው ሰው አውራ ይናገር። ላይቭ ይምጣና ይናገር። እኔ የምለው ዋትስአፕ እና ኢሞ ላይ የሚሰራ ኢንተርኔት ለምንድን ነው እዚህ የማይሰራው? ቲክቶክ የለኝም አለ። ቲክቶክ አካውንት የለኝም አልጠቀምም። ይሄን አስረዳቸው። ምን እየሰሙ ነው? ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ሁላችሁንም ሰላም አለይኩም ማለት እወዳለሁኝ። የሌላ እምነት ተከታዮች ካሉ ለሁላችሁም በአራቱም አቅጣጫ ያላችሁ ኢትዮጵያን ወገኖቻችን ያላችሁበት ሰላማችሁን ያብዛልኝ ለማለት እወዳለሁኝ። እኔ መሐመድ አብዱራህማን አቡ አፍናን ነኝ። ቪዲዮ ሌላ ጉዳይ ከሚከታተሉት ወንድሞች በፈቃደኝነት የሌላ ጉዳይ ከሚከታተሉት አንዴ አቡ አፍናን አንዴ በቪዲዮ ልደውልልህ። አንዴ ቪዲዮ አሲያ ትንሽ ሰው አንደርስታንድ እንዲያደርግ እኔ እየተከላከልኩ የሚመስል ነገር ነው የሚመስለው። እኔ እኮ ስደውሉ ስልኩ ስላለኝ ሞከርኩለት። እኔም እንደናንተ የምናውቀው ነን እና ትንሽ የሆነ ከበር እየተደረገ ነው የሚመስለው። እንደዚህ እንትን አይል ቃል እንደዚህ እንትን ሆነን ስንነጋገር ሌላ ነገር ይመስላል። አይደለም ያው ለሱ ልትነግረው ነው። እሺ ወንድም ካሊድ አይ ሳንጫጫ ያለው ወንድም ካሊድ የሚያወራውን ሰው ማወቅ ይፈልጋል። ማንንም ሰው ድምፅ ሊሰማ ይችላል። በቃ ሹር
መጥቷል። ያው አልኻሊድ እሺ አቡ አፍናን አይ አንተ መሆንህን ማወቅ ነው የፈለጉትና በቃ ስለሚዘጋ እዚሁ ላይ ሆነ በቃ በድምፅ እንትን አደርጋለሁ። እሺ ችግር የለውም። አሁን ቀጥል። መጀመሪያ ራስ ጀምርልን። ማን እንደው እናትየውና አባትየው እንዳወሩት የተወሰነ እንደዛ ይዘህ ይጀምር። ሶሪ ቀጥል። አሁን አቡ አፍናን طيب ይሰማል? ኻሊድ ይሰማል። طيب በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። ባጭሩ እኔ መሐመድ አብዱራህማን ነኝ። አቡ አፍናን ያው በመልካም ፈቃደኝነት የሌላን ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን ራያድ ላይ እኔ ጋር አብረው ይህን ጉዳይ የሚከታተሉ በርከት ያሉ ሰዎች አሉ። በነገራችን ላይ እንደው ለግንዛቤ እንዲሆን ይህ 2 ዓመት 3 ዓመት ነው አብዛኛው ሌላ ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይህን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁኝ። በአሁኑ ሰዓት በጣም ምስጋና ይገባቸዋል። የኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር እየተደዋወልን የደረሱበትን አብዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ። ያው እንደምታውቁት ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ የኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሕቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። ቀርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቢ ህግ ነው። ስለዚህ ጉዳዩ የተዛዛ ሲመጣ ክቡር አምባሳደር ራሳቸው ናቸው የእሷን ጉዳይ የሳውዲ ውጭ ጉዳይ ሚኒስቴር ሂደው የዚች የልጅ ጉዳይ ምን ደረሰ፣ የደም ካሳው ከተከፈለ አመት ከ2 ወር አካባቢ ሆነው ብለው በስነ ስርዓት የሳውዲ ውጭ ጉዳይ ሚኒስቴር ሂደው ደብዳቤ ጽፈው ጠይቀው እነሱ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ለከፍተኛ ፍርድ ቤት ደብዳቤ ጽፎ ከፍተኛ ፍርድ ቤቱ መልስ ሰጥቷል። አሁን ውጭ ጉዳይ ሚኒስቴር ነው ያለው የሳውዲ ውጭ ጉዳይ ሚኒስቴር እና ያንን ለመስማት አሁን ከኮሚቴው 2 ሰዎች አዘጋጁ ተብሎ ከኤምባሲ ተደውሎልን ተዘጋጅተናል። ክቡር አምባሳደር ጋር ሄደን የተደረሰበትን የመጨረሻ እንትን ለመስማት ማለት ነው። አሁን ያለው የመጨረሻ ሁኔታ ይሄ ነው። ከዛ ውጭ ግን እዛም በዚህም የሚወራውን ነገር እኛ እናውቀውም። ልጅቱ የታሰረችበት ሀገር ላይ ያለ ነው፣ ጉዳዩ የተፈጸመበት ሀገር ላይ ያለ ነው እና ምናልባት ለኢትዮጵያ ኤምባሲ ቀጠሮ ተሰጥቷቸው ቀኑን ስናቅ ያሳውቁናል። አብረን ሂደን የመጨረሻውን ብያኔና የተደረሰበትን ከፍተኛ ፍርድ ቤቱ ለውጭ ጉዳይ ሚኒስቴር የጻፈውን ማብራሪያ አብረን ስንሰማ ያን ጊዜ ደግሞ መተን የደረስንበትን ለሁሉም ማህበረሰብ በልበ ሰፊነት ደጋጉናችሁ ያን ሁሉ ብር ስታወጡ ለነበራችሁ ሰዎች ለመላው ኢትዮጵያውያን ወገኖቻችን አቅም በፈቀደ መልኩ እናሳውቃለን ማለት ነው። አሁን ያለው ነባራዊ ሁኔታ ይሄ ነው። ከዚህ ውጭ እንዳልኳችሁ እዛም በዚህ የሚወራውን ነገር እኛ የምናውቀው ነገር የለም። እንስማ፣ እናድምጥ። በራሳችን አንደበት የሰማነውን ወጥተን ለሚመለከተው አካል ለመንገር ፈቃደኞች ነን። በአሁኑ ሰዓት የተደረሰበት ሁኔታ ይሄ ነው ያለው። ኻሊድ ግልጽ ከሆነ እሺ። ጥያቄ ካላቸው ቆይ ጥያቄ ካላችሁ ተራ በተራ ይሆናል። አጭር አድርጋችሁ አንዴ ዙዙ መጠየቅ እንችላለን። አዎ እኮ ተራ በተራ እሱ ጋር እንዲገናኝ ፈልጌ ነው። እሺ በቃ ግድ የለም ሳንረባረብ። አቡ አፍናን እዚህ አንድ ጠበቃ የሆነ ባለሙያ አለ፣ በደንብ ያው ሀገሩን የሚያውቃልና ስለዚህ እሱ የሚጠይቅህን ነገር እየሰማኸው ቀጥሎ ወንድሜ። طيب السلام عليكم ابو افنان. عليكم السلام ورحمه الله. يا ابو افنان يسمع ድምጼ?
ይሰማል። ቀጥላ ድምጽ ይሰማል አይሰማም? ይሰማል። ቀጥላ الله يعطيك العافيه ابو افنان. ابو افنان مجمره እንዳልከው አንተ እሺ እንዳልከኝ አቡ አፍናን خطاب خارجيه ወደ ሪያድ ኤምባሲ ጽፈዋል። ኤምባሲን በጣም ተንቀሳቀሰ ነው አልክ። እሺ ኤምባሲን በጣም ተንቀሳቀሰ ነው አልከው። እሺ በጣም ጥሩ። እሱ መጀመሪያ እሺ በሁለተኛው እንምጣና በንከራጅህ خطاب የጻፈላችሁ አለ አውሊያ አደም ብሩ እንደተቀበሉ ይኸውልህ እሱ እኮ አንዱ ጥያቄ እሱ ነው። ኦኬ እሺ ቀጥል እሺ ايش مجمرة ጥያቄ እሱ ነው። መጀመሪያ ጥያቄ صك الحكم صك الحكم ይሄ صك አለ ከማህከማ ያወጣላችሁ صك አለ። እቺ ልጅ በቃ ሁሉ ነገሯ እንደጨረሰች እሱ ከሰማኝ ሶስተኛ ጥያቄ የአውሊያ አደም በንከራጅህ ብቻ ሳይሆን አውሊያ አደምም የተቀበሉበት ብሩን የተቀበሉበት ነገር ካለ እሱ ሶስቱ ጥያቄዎችን ነው የምፈልገው ምላሽ ካለ። በጠቅላላ እውቀቱም እኔ ጠበቃ አይደለሁም፣ ግን ይሄ የጠበቃዎች ጥያቄ ነው። ኢንተርናሽናል ጆርናሊስት ነኝ። ጠበቃ ግን ይሄ ኬዝን የያዘው ጠበቃ ወይ ይዘዋለሁ ለአላህ ብዬ ከፈለጋችሁም ይዘዋለሁ ያለው እነዚህ መልሶች ካሉ እኔ ይዘዋለሁ አለ። ሰርች ማድረግ ትችላለህ። ራሚ አሳሊህ ይባላል። ጎግል ላይ ገብተህ المحامي رامي الصالح ካልከው ታቀዋለህ ማን እንደሆነ ማለት ነው። ይሄ ጠበቃ ጠየቁ ጨርሻለሁ እኔ እና አላህ እድሜ ጤና ይስጣችሁ። አቡ አፍናን እናንተ መለፋችሁት። طيب خلاص ጨርሰ መስተሪ ካሊዳ ጨርሷል። شوف አሁን ያነሳቸው ሶስቱም ጥያቄዎች ለምሳሌ ትራንስፈር የተደረገበት የራጂ ሂሳብ ማለት በሌላ ስም እና በሟች ቤተሰብ የተከፈተ ነው። በሟች ቤተሰብና በሌላ ስም ያንን አካውንት ኮንትሮል የሚያደርገው ማን ነው? መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ነው። በከፍተኛ ፍርድ ቤት አማካኝነት ማለት ነው። ገብቷል አይደለ? ወደዛ ትራንስፈር እንደሆነለት እኛ የሟች ቤተሰብ አባቷንም ሆነ እዚህ መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ይሄን ጉዳይ የያዘውን ሰው ኬዝ ከመካከላችን አንድ ሰው እንዲከታተል አድርገን ሰውየው መጥቶ እንደወሰደ ሼኹ ደውሎ ከኛ መካከል ምናልባት ምክትል ሰብሳቢ ነው ለሱ ነግሮታል። ማለት ሁቁቅ አምና ሁቁቅ ኻስ ከሚባለው ከሁለቱ ነገሮች ሁቁቅ ኻስ አልহামዱሊላህ አልቋል ተብሎ ተነግሯል። ያንን ማንጣት የምንችለው አንደኛ ወኪል ሸሪዓ አለ፣ ህጋዊ ወኪል አለ መካከላችን። ወይ እሱ ነው የሚያመጣው ወይ ደግሞ በኢትዮጵያ ኤምባሲ አማካኝነት እንትን ሊል ይችላል እንጂ ያ ተራ ይሄ አሁን የጠየቃቸው ዶክመንቶች ማንም ሰው እጅ ሊገባ የሚችል ነገር አይደለም። ገብቷል አይደለ? የመጀመሪያው ይሄ ነው። ከዛ በተረፈ ግን ሰውየውም ወደ አካውንቱ ትራንስፈር እንደተደረገለት ብሩ እንደወሰደ ምንም የሚፈልገው ነገር እንደሌለው ጭምር ከመካከላችን ለምክትል ሰብሳቢ ደውሎም ነግሮታል። ከሪያድ ራስ ገዝ አስተዳደርም ተደውሎ ሰውየው ዛሬ መጥቶ ፈርሞ ወስዷል ተብለናል። ከዛ በተረፈ ሰኩን ምናልባት ህጋዊ ሂደት ከተካሄደ ማንጣት ይቻላል። አሁን ግን እኛ ጉዳዩ ከኛ የበለጠ እዚህ ሀገር ላይ ጉልበት ያለው ከኢትዮጵያ ኤምባሲ ማንም እንደውም እኛ ጠበቃ ለመያዝ ሁሉ ተነጋግረን ነበር። ግን ጉዳዩ ጫፍ እየደረሰ ስለሆነ እኛ ራሳችን ይዘዋለን ብለው ኢትዮጵያ ኤምባሲ በደንብ እየሰሩ ነው። አላህ በሚያውቀው ይሄ የሰው ህይወት ነው የጠፋው። እንደ ቀላል እንዳትመለከቱት። ኢትዮጵያ አይደለም ሳውዲ አረቢያ ነው። የሰው ህይወት በጣም ክብር ያለበት ሀገር ነው። ምንም እቺ ልጅ የራሳችን ወገን ብትሆንም ሌላም ወገን ስለዚህ ገባኝ ስለሱ አታስብ። አብሽር እዛ ጋር ተወልደን እዛ ጋር አድገን እዛ ጋር ተምረን እዛ ጋር ትምህርታችን ነው ጨረስነው። ስለሱ አታስብ። እየተደማመጣችሁ እንደዚህ ሳይሆን እየተደማመጣችሁ አንበሳ ይኸውልህ አሁን የጠየቃቸው ነገሮች በሙሉ እኮ አልፈዋል። እነዛ ሁሉ አልፈው ጉዳዩን የያዘው አቃቢ ህግ ስለሆነ ኦልሬዲ ከፍተኛ ፍርድ ቤቱ ማብራሪያ ልኳል። ያንን ማብራሪያ ከሚመለከታቸው አካላት ከኢትዮጵያ ኤምባሲ ጋር ከኛም ሰው አዘጋጁ ብለውን ተዘጋጅተናል። ሂደን በራሳችን አንደበት ሰምተን አንብበን ጉዳዩን ተረክበን ስንመጣ የመጨረሻውን ብያኔ የምናውቀው እንጂ አሁን ሁሉም በመላምት እንትን ቢል የሚሆን ነገር አይደለም እና ይሄንን ትንሽ ግንዛቤ ውስጥ ማስገባት ያስፈልጋል እንጂ አሁን ያነሳቸው ጥያቄዎች አግባብ ያላቸው ናቸው። ግን እነዚህ ነገሮች አልቀው ነው አሁን ማብራሪያ የመጣው።
እኔ ምናልባት ነገሮችን በደንብ ሳናይ ሳንሰማ ሳናነብ በመላምት መናገር ስላልፈለኩኝ ነው። ምክንያቱም ይሄ ህግ ያዘው ጉዳይ ስለሆነ ነው እንጂ ያነሳቸው ጥያቄዎች አግባብ አላቸው። እነዚህ ሆነ ያነሳቸው ጥያቄዎች አልፈው ነው። ቆይ ጥያቄ ካላችሁ አንዴ ስነግረው ነው የሚሰማው እና እሺ አንድ ጊዜ አንተ ሰማኝ ካሊድ አንዴ ሰማኝ አንተ ይሰማሃል። አይ ጥያቄው ለራሱ ቀጥታ ታረጋለህ። ተስፋዬ ጥያቄ ያለው አቧፍናን ተስፋዬ ጥያቄ ያለው ጥያቄው መልስ። ሌሎቻችሁም ጥያቄ ካላችሁ ተራ በተራ ሆኖ በስልክ ላይ ስለሆነ እንትን አይልም። እሺ አቧፍናን በተቻለ መጠን ለተጠየቀችው ነገር አጭር ነገር ብትሰጥ ህዝቡን መስማት የሚፈልገው ነገር ላይ ታርጌት እንድናደርግ እናደርግ። አሁን እናንተ እዛ ሆናችሁ ልጅቷን በህይወት መኖሯን ሄዳችሁ ቼክ ያደረጋችሁበት ጊዜ መቼ ነው? የተወከለው ሰውዬ ሄዶ ያየበት ነገር ምንድን ነው? የተከፈለ ያልተከፈለውን ነገሮች ለማረጋገጥ ኤምባሲ ውስጥ በህጋዊ መንገድ እዛ የተከፈለበትን ፕሮሰስ አድርጎ ቢጠይቅልን ልናቅ እንችላለን ወይ? ህዝቡ ሊረዳ ይችላል ወይ? እቺ 3 ጥያቄ ብቻ በፍጥነት ይመልስልን። በህይወት ሄዳችሁ ቼክ ያደረጋችኋት መቼ ነው? ሌላን ጉዳዩ ስለሷ ስለሆነ ነው። ወላሂ ተቅሪበን ባለፈው ለሌላ ቲም እንደነገርኳችሁ ይመስለኛል የዛሬ ካልሳሳትኩኝ የዛሬ 5 ወር አካባቢ የታሰረችበት እስር ቤት የኤምባሲ ተወካይ ሄዶ በስነ ስርዓት ገብቶ አናግሯታል። አንቺ አሁን የሞት ፍርዶ ተንስቶልሻል አይዞሽ ምናምን ብሎ በደንብ አበረታቷት ነው የወጣው እና ልክ እንደወጣን ለሌላ ቲም አስታውሳለሁ ነግሬያቸዋለሁኝና ዛሬ 5 ወር እንደዛ 4 ሰምቲንግ እንደዛ አካባቢ ከኤምባሲም ተወካይ ሄዶ ያለችበት እስር ቤት ገብቶ አናግሯታል። አንድ ጥያቄ ልጠይቅ ካሊዱ ከተቻለ። እሺ ጠይቅ። ወይድ ሰምተዋል። አቧፍናን አቧሚራ ጥያቄ ያለው ያው ከዚህ በፊት በዚህ በቴሌግራም ቻናል ላይ ተነጋግረን ነበርና ጥያቄውንም እንደው እንዳሳብ ነው ያነሳ ነው። ከዚህ በፊት አስበን ነው አናውቅም። ያው የሚነገርን ነበር የምንሰማው። ሁላችሁም ድምጽ የሚሰማ ከሆነ የሚነገርን ነው። ድምጽ ይሰማል? አቧሚራ እና ሁላችንም ያው የሚነገረንን ነበር የምንሰማው በሚዲያ ላይ። ገንዘቡ ተከፍሏል፣ ለሟች ቤተሰቦች ገንዘቡ ደርሷቸዋል፣ እሷ ሰላም ልትወጣ ነው። ይህን ከእናንተ እየሰማን ነው እኛ ለሚዲያው ኢንፎርሜሽን ስንሰጥ የነበረው እውነት ለማውራትና በቂ መረጃ ያለን እኔም እንደ ቲም ሌይላም በእርግጠኝነት በኮንፊደንስ የምናገረው ከዚህ ሀገር ከኢትዮጵያ ንግድ ባንክ ወደ ሳውዲ ኤምባሲ ገንዘቡ መላኩን ነው በኮንፊደንስ የምንናገረው፣ ኤቪደንስ ስላለን ማለት ነው፣ መረጃው ስላለን። ከዛ በኋላ ግን እርግጥ እናንተም ቀላል የሚባል ስራ አይደለም እየሰራችሁ የነበረው። ከዛ በኋላ ግን ያለው ሲቹዌሽን እኛ ኢንፎርሜሽኑ የለንም፣ ከእናንተ ነው መረጃ የምንሰማው። ሌላ ልትፈታ ነው የቀራት ጊዜ ይሄን ያክል ነው ስትሉን የነበረው ያው ኮሚቴዎቹ ናችሁና እኔ አንደኛ እንደው ሰፍዩ እነዚህ ኮሚቴዎች በስም ብናቃቸው ኦልሬዲ ሚዲያ ላይ ወጥተናል፣ አሁን በስም ቢታወቁ። ሁለተኛ ያኔ በቴሌግራም ግሩፕ ላይ ስንጠይቅ ታስታውሱ ከሆነ አይ ቲንክ ኢብሮም ሰፍዩም ተስፋዬም ሁላችሁም አሱም ታውቃላችሁ ብዬ አስባለሁ። ጠይቀን ነበር ገንዘቡ ከሪያድ ኤምባሲ ወደ ሌላ አካውንት ወደ ተከፈተው አካውንት የገባበት ደረሰኛ አለ ወይ ብለን ስንጠይቅ አይ ቲንክ አለ ተብለናል አይደል? ኦር በዚህ ሳምንት ውስጥ ገንዘቡ ደረሰኙን ማቅረብ የሚቻልበት መንገድ እንዳለ ነበር የሰማነውና ኦልሞስት ያ ከሆነ በኋላ ደረሰኙን ማወቅ አልተቻለም። ያለውን ኢንፎርሜሽን ለማወቅ አንደኛ እንደ ኮሚቴም እናንተ እኛ ላይ አሁን ነገሮችን ለማጣራት የሄድንባቸው መንገዶች ናቸው እነዚህ ሶሻል ሚዲያ ላይ የሚናፈሱት። እንደዚህ ሆናለች ሌላ የሚለው ምን መልሰው አሁን ደግሞ በኤቪደንስ በመረጃ እናንተ ደግሞ ለህዝቡ እንደዚሁ ከኮሚቴዎቹ አካሎች እንደው ለህዝብ እንኳን የሚወጣ ነገር ቀላል መረጃ አይደለም እንኳን ቢባል ለኛ ለቲም ሌላ በቴሌግራም እንኳን እስካሁን አልደረሰንም። ከ5 ወር በላይ ሆኗል እና ይህ ያልተደረሰበት ምክንያት ምንድን ነው? አቧሚራ ጨረሰ? አዎ ቀጥል። አንድ ነገር ግን ለምሳሌ ምናልባት አንዳንድ ሰዎች ብሩ አልተከፈለም ብለው ግር የሚገባቸው ካሉ አሁን አቧሚራ አስረድቶታል። ከኢትዮጵያ ንግድ ባንክ ወደ ሳውዲ እንደመጣ እናንተም ለጥፋችኋል። እንትኑ አለ ደብዳቤው አለ። እሱ በነገራችን ላይ ብሩ አልተከፈለ የሚሉ ሰዎች እስካሁን ድረስ ብሩ ባይከፈል እኮ ሌላ አንገቷ ተቀልጧል። ምንም እንትን የለውም።
ይሄ ትልቁ እንትን ነው። ሌላው ወደ ሰውየው አካውንት ወደ ሟች ቤተሰብ አካውንት ትራንስፈር ለመሆኑ ከኛ ላቅ ያለ አካል ቢጠይቅ ያገኛል። አካሄድ አለው እሱ። መካከላችን ህጋዊ ወኪል አለ። እሱ እንደዚህ ኤምባሲያችን ይዞ መሄድ ከቻለ የሚያገኝበት መንገድ ይኖራል። ገብቶሃል አይደለ? ያ ነው። አሁን ግን ለምሳሌ እኔና አብረን የምንሰራ ሰዎች ህጋዊ ወኪሉን ይዘን ነው የምንንቀሳቀሰው። እሱም ብቻውን ሳይሆን በጣም እያገዘን ያለው ኢትዮጵያ ኤምባሲ አለ። አላህ ጀዛቸውን ይክፈላቸው። እነሱ ጋር ሆኖ የተንቀሳቀሰ ያለውና እነሱ ጋር ከሆነ አሁን አቡ አሚር ያላቸውን ነገሮች ማንጣት ይችላል። ባጭሩ ግን አሁን እሱ እንትን አይደለም፣ እሱ ኢሹ አይደለም። ያ ጉዳይ አልፎ አሁን እንደሚባለው እንዳልኳቸው እኔ ትንታኔ ውስጥ መግባት ስላልፈለኩ ነው በመላመት እንጂ አሁን አቡ አሚር ያነሳቸው ጥያቄዎች አግባብ ቢሆኑም ግን ኦልሬዲ ይሄን አልፎ መልስ መጥቷል ተብሏል። ያ መልስ ምን እንደሆነ ሰምተን ይልቅ ለማህበረሰቡ ፍቃድ ካገኘን ብናስረዳ ነው የሚሻለው እንጂ አቡ አሚር ያነሳው እንትን ትክክል ነው። ኢትዮጵያ ኤምባሲ ቢጠይቅ ሊያመጣ ይችላል። የሚካሄድበት ሂደት ይኖራል። ህጋዊ ወኪሉ ጋር ሆኖ ማለት ነው። እና ግን አንዴ ጥያቄውን ላስተካክለው። ኤምባሲው ከኤምባሲው አካውንት አይደለም እንዴ ወደ ሰውየው የተላከው? ማለቴ አይደለም፣ ወደ ራጂህ ባንክ ነው የሚላከው። እሱ ወደ ሰውየው አይደለም። ኖ እኛ ኢትዮጵያ ኤምባሲ በቀጥታ ወደ ራጂህ ማለት በሌላ ስም በሟች ቤተሰብ ስም የተከፈተ አካውንት አለ። ከፍተኛ ፍርድ ቤት የሚያውቀው ማለት ነው። ግልጽ ነው። መጀመሪያ እሱ ገባኝ። ግን እኔ የምለው ማለት ነው ወደዛ ነው ትራንስፈር የሚደረገው እንጂ ወደዛ እንትን አይደለም። እዛ አቡ አፍናን ትራንስፈር የሚያደርገው ወደ ሰውየው ብላችሁ የነበረው ወደ ኤምባሲ የገባው ብር ወደ ባንክ ራጂህ ይተላለፋል። ከባንክ ራጂህ ደግሞ በመንግስት አማካኝነት በሳዑዲ ኦኬ፣ በፍርድ ቤት አማካኝነት ወደ ሰውየው አካውንት ትራንስፈር ይደረጋል ነው። አንድ ይሄ ብር ወደ ባንክ ከኤምባሲ ወደ ባንክ ራጂህ ትራንስፈር የተደረገበት ከዛ ደግሞ ወደዛ ትራንስፈር የተደረገበት ኤምባሲ የማግኘት ሙሉ መብት አለው። የመጀመሪያው ማለት ነው ኢትዮጵያ ኤምባሲ የማግኘት ሙሉ መብት አለው። ምክንያቱም ህዝብን ወክሎ ስለተቀመጠ ማለት ነው። ኦኬ ከውክልና ከተሰጠው ሰው በላይ ኤምባሲ ቦታ አለው እዛ ሀገር ላይ፣ ምክንያቱም እውቅና ያለው ስለሆነ ኤምባሲ ማለት ነው። ሁለት ነው ጥያቄ፣ ሙሉ ብር ወደ ኤምባሲ ትራንስፈር የተደረገው ሙሉ ብር ነው ለሰውየው የተከፈለው? ይሄንንም ማወቅ ስለምንፈልግ እኛ የምንፈልገው ኤቪደንስ ነው። ይሄ ገንዘብ የከሌ አይደለም፣ ማንም ሰው አያገባውም፣ አንሰጥም የሚባል ነገር የለም። ምክንያቱም ኤምባሲ የተቀመጠው ለህዝብ ነው። ህዝብን እያገለገለ ነው ያለው። ህዝብን እያገለገለ እስከሆነ ድረስ ይሄ ገንዘብ ደግሞ የሙሉ ኢትዮጵያዊ ህዝብ ነው። ሙስሊም ክርስቲያን ያዋጣው ብር ነው። መንግስት በራሱ አንድን ነገር መስራት ስለማይችል ህብረተሰቡም ይርዳኝ ባለው ላይ እኛ ደግሞ ለእህታችን ኢትዮጵያዊ በሙሉ አቅሙ በሚችለው ኦኬ መንግስትንም መርዳት ነው ተብሎ ገንዘባችንን አውጠን የከፈልነው ብር ቦታው ላይ መዋሉን መረጃ ነው የምንፈልገው ከኤምባሲ። በጣም ሶ ሲምፕል ነው። የጠየቀው ደግሞ ገንዘቡን የሰበሰበው ህብረተሰብ ነው የጠየቀው። ይሄ እኮ የከሌ አይደለም፣ እከሌ ብቻ መጥቶ ይጠይቀኝ የሚባል አይደለም። ስለዚህ እዛ የተቀመጠው ኤምባሲ ይሄው ወደ ባንክ ራጂህ የገባበት የተላለፈበት። ወኪሉ የማይሰራ ከሆነ ወኪል መቀየር ይችላል። ምክንያቱም ኦልሬዲ ለትራንስፖርት ተብሎ ብር ተልኳል። ይሄን እናውቃለን ሁላችንም። ኦኬ ምክንያቱም ከዛ ብር ላይ ከቀረው ብር ላይ አንድ ብር እንዳይነሳ ብለን ኮሚቴው በሙሉ አስጠንቅቋል። ስላስጠነቀቀ የሚደረገውን ነገር ቤተሰቦች ኢንፎርም አድርጉን ብለናል። ስለዚህ የተላከበትን ይሄው ወደ ባንክ ራጂህ የገባበት ከባንክ ራጂህ ደግሞ ወደ ሰውዬ የተላለፈበትን መንግስት እኮ እዛ ሀገር ላይ ያለ እኮ የሳዑዲ መንግስት አንድን ነገር ሲያደርግ እንትን ይሰጣል እኮ ደረሰኝ ይሰጣል እኮ እዛ ሀገር ላይ በተለይ ለሚሰራ ነገር የሰጠው ደረሰኝ ደግሞ ለኤምባሲ ነው የሚሰጠው። ምክንያቱም ኤምባሲ ስለሆነ ወደ ባንክ ራጂህ ያስተላልፈው። እነዚህ ሁለት ጎሮች ያለፈ ነው አትበል። ይሄ ያለፈ ነገር አይደለም። ለአንተ አልፎ ሊሆን ይችላል። እኛ ግን የላክነው ብር የደረሰበትን አንዴ የላክነው ብር የደረሰበትን ቦታ ማወቅ ስለምንፈልግ የገባውንም ብር መጠን ማወቅ እንፈልጋለን። ምክንያቱም እኛ ከኢትዮጵያ የላክነው ብር እጃችን ላይ ደረሰኛለን። አንድ ብር ሳይጎድል እንደላክን የቀረውን ብር ደግሞ ይቀመጥ ብለን ለህዝበ ሙስሊሙም ክርስቲያኑም የቀረው ብር ይሄ ነው ብለን እናስረክባለን ብለን የተቀመጣለን። ስለዚህ
እነዚህ ሁለት ነገሮች አልፏል አትበል ወንድሜ አቡ አፍናን። ብዙ ነገሮች ላይ እየለፋችሁ እንደሆነ እናውቃለን፣ ግን አላለፈም። ለኛ አላለፈም። ለህብረተሰቡ ብሩን ላወጣው ህብረተሰብ አላለፈም። ሰውየውንም ማግኘት የሚቻል ከሆነ ሰውየውንም ለማግኘት አላለፈም። አይ ተዘግቷል፣ ይሄ ነገር ያለቀለት ነገር ነው አትበለን አቡ አፍናን። ሶሪ። ምክንያቱም እኛ ኤቪደንስ ነው የምንፈልገው፣ ደረሰኝ ነው የምንፈልገው። እሺ ይሄን አብራራለን። እኔ አሁን እንደዚህ ያልኩት ማንም ሰው እንትን ማለት ይችላል። ሰውየው ፈቃደኛ ከሆነ አይመለከተኝም ስለ ሰውየው። አሲያ እዚህ ጋር መሳያ ቆይ አትደረብ። አሲያ ባለችው ነገር ይመልስ። ከዛ በኋላ ሌላ ሰው ቦታ ምለቀው አቡ አፍናን አንዴ አቡ አፍናን አቤት አቡ እየተሰማ ነው። ቀጥሎ እንደምን አይድ ወይ ኔትወርክን አስተካክለው ወይ የሆነ ነገር በለው። አንተ ስታወራ እዛ ዝም ነው የሚለው። እሺ አቡ አፍናን አንተ ቀጥል እስከዛው ድረስ። አሁን አሲያ ለጠየቀች እሺ እኔ የሚቀጥለው አቡ አፍናን ነው የሚቀጥለው እኮ አትደረብ ስላለኝ ነው ኻሊድ ዝም ያልኩት። አዎ አትደረብ ዝም ብለህ ለመሰለ በስልኬ ስለሆነ ስታወራ አይሰማም። ለዛ ስለሆነ እሱን ዝም አስብዬ አንተን ነው ለአንተን እንድታወራ ነው የፈለኩት። ስለዚህ የአሲያን ይመልስ ወይስ መጀመሪያ ዚያድም ተጨማሪ ጥያቄ ነው? ጥያቄው እንዳይደራረብበት ነው እኔ። ስለዚህ አቡ አፍናን የአሲያን ቀጥልና ወንድማችን ይቀጥላል። እስኪ አሲያ አጠር አድርገሽ ድገምልኝ። አሲያ ጥያቄሽን አጠር አድርገሽ ድገሚልን ለማስታወስ ብቻ እንዴ። እሺ አቡ አፍናን ልድገምልኝ። ደረሰኙን የገባበትን የተሸጋገረበትን ደረሰኞች ኤምባሲው ወደ ባንክ አራጂ ወደ ሰው ያስገባበትን ማግኘት እንችላለን ወይ? ኤቪደንሱን ከዚህ ሀገር የላክነውን ብር ስለምናውቅ እዛ ያለውን ደረሰኝ ማግኘት እንችላለን። አቡ አፍናን በደም ክሊን እንዲሆንልህ እንደውም ጥሩ በዛ አጋጣሚ ራሴ መስማት ከፈለክ ደግማለሁ። አይ በቃ ይሄው ጥያቄው ስለሆነ በደም ደግሞ ክሊር እንዲሆንልህ ይኸውልህ ከኢትዮጵያ ራሱ ገንዘቡ ሲላክ መጀመሪያ ከሳውዲ ራሱ ተሰብስቦ ከሪያድ ከጅዳ ምናምን የተሰበሰበው ገንዘብ አካውንቱ ውስጥ ከገባ በኋላ የጎደለው ከኢትዮጵያ ምን ያህል እንደሚፈለግ ተጠየቀና ይሄን ያህል ነው በኢትዮጵያ ገንዘብ ሲደረግ በወረቀትኛ አሁን በዚህ በማስረጃው እዚህ ላይ ያለው 27 ሚሊዮን ብር ነው። በኢትዮጵያ 27 ሚሊዮን ብር ተመንዝሮ ወደ 1 ሚሊዮን 600 ምናምን ሺህ ሪያል ይመጣል ይመስለኛል። እንደዚህ በወረቀቱ ላይ በዝርዝሩ ስላለ እንደዚህ ተብሎ ነበር። ስለዚህ ቀጥታ የተላከው ከዚህ ከኢትዮጵያ ንግድ ባንክ በቤተሰቦቿ ተፈርሞ ወደዛ የተላከው ገንዘብ የኢትዮጵያ ኤምባሲ ወደ ባንክ ራጁ ያስተላለፈበትን ገንዘብ መረጃ ነው የምትለው። አለ እኮ ልኬላቸው የለ ከአሁን በፊት አይደለ? ሁለት ነገር ከንግድ ባንክ እኮ ብር የመጣው የጎደ እዚህ ሳውዲ ላይ በተከፈተው ማለት መንግስት በሚያውቀው አካውንት ከገባው ሌላ ተጨማሪ ነው የተሳበው ከኢትዮጵያ እና የተሳበው የብር መጠን ራሱ እኮ ባለፈው ልኬላቸዋለሁ። እነሱ ከኢትዮጵያ ኤምባሲ ወደ ኢትዮጵያ ኤምባሲ የተሳበበትን አይደለም፣ ከኢትዮጵያ ኤምባሲ ወደ ባንክ ራጁ የገባበትን ነው። አቡ አፍናን ይቻላል፣ ችግር የለውም። እንደውም የሚገርም አስታወሳችሁኝ። አካውንቱ በጣም የሚገርማችሁ 50 ሳንቲም እንትን ቢኖረው ከተከፈለው ብር መጠን በላይ ወላሂ አይቀበልም። የሚገርማችሁ ኢትዮጵያ ኤምባሲ ብዙ ደክሟል። ይገርማችኋል። ሀገር ቤት ይሄን ያህል ይጎላል ተብሎ ተስቦ ከመጣ በኋላ ፕሮሰስ ላይ ወደ ራጃ አካውንት እስከሚገባ ድረስ 50 ብርም 60 ብርም ከገባበት እኛ አስበው ልክ ሲያስገቡ አልቀበልም እያለ ወደ 2-3 ጊዜ። ምክንያቱም አካውንቱ ከተፈቀደለት የብር መጠን ውጭ ምንም አይቀበልም። ከዛ በላይ 0.50 አይቀበልም። ለማንኛውም ወደዛ ትራንስፈር የተደረገበት ማግኘት ይቻላል። እሱ ማግኘት ይቻላል። እዚች ጋር አንድ ማግኘት ይቻላል። በጣም ወሳኝ ጥያቄ ልጠይቅህ። አንድ ጊዜ ኢብሮ አፎ በለኝ ወንድሜ አቡ አፍናን፣ ከሁሉም በላይ የሚያሳስበን ጉዳይ የልጅቷ በህይወት መኖር ነውና
ተወካዩም ሆነ የኤምባሲው ሰውዬ በዚች ሳምንት ውስጥ በነገና ከነገ ወዲያ ውስጥ ሄዳችሁ ያለችበትን ሁኔታ ቼክ አድርጋችሁ ለማሳወቅ ትችላላችሁ ወይ? ያለችበትን ሁኔታ አንተም 5 ወር እያልከን ስለሆነ ቤተሰቧም 2 ወር እያለ ስለሆነ የተወከለው ወይም ደግሞ ኤምባሲው በዚህ ሳምንት ውስጥ ለህዝቡ ልጅቷ በህይወት መኖሯን አለች እንዲህ ነው ብሎ የሚነግርበትን ነገርና የገባበትን ደብዳቤ ማሳየት ይቻላል ወይ? በነገራችን ላይ እኔ 5 ወርና 2 ወር 5 ወር አካባቢ ያልኩት በግምት ያው ተወካዩ ሄዶ በስነ ስርዓት ያየበትን ነው። ምናልባት ቤተሰቦች የደወለችበትን ሊሆን ይችላል። በስነ ስርዓት ገብቶ እሷ ፊት ለፊት በአካል አናግሯት አበረታቷት የወጣበትን ጊዜ ነው። ተቅሪበን 5 ወር አካባቢ እንደዚህ ያልኩትና አሁን ላልከው እኛ እንጠይቃለን እንደ ኮሚቴ ኢንሻአላህ። አሁን ቅድም ያልኳችሁ ነገር ማብራሪያውን ሰዎች አዘጋጁ ብለውን የኢትዮጵያ ኤምባሲ ደውለውልን ተዘጋጅተናል። ውጭ ጉዳይ ቀጠሮ ሲሰጠን ሄደን የመጨረሻ ብይኑን ማብራሪያውን ለመስማትና ለማወቅ ከዛ በፊት ደግሞ ኢንሻአላህ ልጅቷ ያለችበትን ነባራዊ ሁኔታ ብናቅ ብለን ለመጠየቅ ችግር የለም። ይሄንን የጠየቃችሁኝን ጥያቄ ምናልባት እኔ በኮሚቴው ውስጥ በጻፊነት ለማገለግለው ሰብሳቢ ያለው ኢማም ወይም ኢማም ዑመር አቡፋር ይባሉ ትልቁ አባታችን ምክትል ሰብሳቢም አለ። ይሄንን ለነሱ ነግርና የሚቻል ከሆነ የሚቻለን ሁሉ እናደርጋለን ኢንሻአላህ። ለሳቸው ነግሬ በሳችንን ነግረን ቢያንስ ጉዳዩ አለቀም አላለቀም ልጅቷ ያለችበትን ሁኔታ ብናውቅ ምን ይመስላል ብለን እንጠይቃለን። ችግር የለም። እኔ ልጠይቅ ምናልባት ተስፍሽ ከጨረስክ። ኦኬ እሺ። አቡ አፍናን ሰላም አለይኩም፣ ኢብራሂም ነኝ። ባለፈው ስትነግረን የሟች ቤተሰብ ፈርመው ገንዘብ እንደተቀበሉ እና እንደፈረመ ነግረህን ነበር። የፈረሙበትን ወይም ደግሞ ያን ነገር ስታውቁ በምን ያለደረሰኝ በምን አረጋገጣችሁ? ምክንያቱም ደረሰኙን አሁን በቀላሉ ማግኘት የማይቻል ከሆነ አንድ ይሄ ነው። ሁለተኛ ነገር ይሄን ብቻ ልመልስልህ፣ ቆይና ትቀጥላለህ። እንዳይለኝ አጫጥር አድርጌ ልመልስልህ። ገንዘቡ እንደተከፈለ ትልቁ ማረጋገጫ ሌላ ኑር ሰቦ የደም ካሳ ከሌ የምትባል ልጅ የደም ካሳን እዚህ ቀን ድረስ ካልተከፈለ ፍርዱ ተግባራዊ ይሆናል የሚለው ሰክ እኛ ጋር ነበር። ደብዳቤ ስለተከፈለ ነው በህይወት የኖረችው። አሁን ገብቷችኋል አይደለ? ያ ጊዜ እንዳውም ጊዜው አልፎብንኛ ከኢትዮጵያ የተሳበው ብርና እዚህ ያለው ለማስገባት ጊዜ ሳይበቃን ቀርቶ የሟች ቤተሰብ ጊዜው እንዲያራዝምልን ጠይቀን መጥቶ ጊዜውን አራዝሞን ይሄ ብር የገባውና ገብቷችኋል አይደለ? ኦኬ መሐደድ የሆነ ፊክስድ የሆነ ጊዜ አለው። እዛ ቀን ድረስ የብር መጠኑ ካልተከፈለ የሞት ፍርዱ ተፈጻሚ ይሆናል የሚል ደብዳቤ ነበር እኛ ጋር። እኛ ያ ቀን ሳይደርስ ነው ተሯሩጠን አልፎብን ጊዜ አስጨምረን ሰውየውን በጣም አመስግነን የገባው። ይሄ በጣም ትልቅ እንትን ነው። የሟች ቤተሰብ በጣም ዝጋ ሊመሰገን ይገባዋል። በነገራችን ላይ እንደዛ ከሆነ የገንዘቡን ተቀብሎ ፈርሟል ብለህ ከነገርከን በኋላ ለምንድን ነው አቃቤ ሕግስ ይግባኝ የጠየቀው? ለምንድን ነው? ከእንደገና ደግሞ ይሄ ወኪሉም ይሁን እናንተ ከቤተሰብ ጋራስ ያላችሁ ስምምነት ምንድን ነው? መረጃ እየተለዋወጣችሁ እንዳልሆነ እየሰማን ስለሆነ ማለት ነው። ስለዚህ ለምን አሁን ፈርሞ ገንዘብ እንደተቀበለ ወደ የሟች ቤተሰብ ውስጥ እንደተቀበለ ፈርሟል ካላችሁን የፈረመበትን ፊርማ በምን አወቃችሁ? ኦኬ በህይወት መቆየቷ ነው ወይ ለእናንተ ኤቪደንስ ወይንስ ማስረጃ ወረቀት ወይም ደረሰኝ ነው ማስረጃችሁ ነው? ያ ከሆነ ደግሞ ገንዘብ ከተቀበልና ፊርማ ከተከናወነ ለምንድን ነው ይግባኝ የተባለው? ከዛ በኋላስ ደግሞ ከቤተሰቧ ከወላጆቿ ጋር ደግሞ ምን ያህል መረጃ የምትለዋወጡት? መረጃ እየተለዋወጣችሁ እንዳልሆነ እየሰማን ስለሆነ ይህንን መልስልኝ ባጭሩ። ህጋዊ ወኪሉ እኔ በነገራችን ላይ ከእነሱ አካባቢ ሰዎች በጣም ሩቅ ነኝ። እኔ የራሴ ስራ ያለኝ በመልካም ፈቃደኝነት ላይ ሰብሰብ ሁላችን የምናገለግለውና እነሱ የሚያውቁት የአካባቢያቸው ሰው ነው። ለረጅም ጊዜ ህጋዊ ውክልና ወስዶ የተንቀሳቀሰ ነበር። እኛ እሱን እያገዝን ከኤምባሲያችን ጋር የተገናኘ ኮንታክት እያደረግ ነገሩን ማስኬር ነው። ገብቷል? አንድ ሁለተኛ
እኛ ብዙ ጊዜ ወጥተን አንናገርም። ምክንያቱም እዚህ ሀገር ላይ በሞት በእንዲህ አይነት ኬስ እስር ቤት የገባ ሰው ሌላም የምናውቀው ስላለ የሀገሪቱንም የህግ እንትን አልፎ አልፎ ስለምናውቀው ብዙ ጊዜ እየወጣን አንናገርም። ከቤተሰቦቿ ግን ለምሳሌ ሰፍዩ አልፎ አልፎ እኔ አሁን እገናኛለሁኝ እንደ ጸሐፊነቴ በኮሚቴ ውስጥ አልፎ አልፎ እንገናኛለን። ሰፍዩ ትናንትና ማብረን ያመቸ ነው። ከዛም በፊት አልፎ አልፎ አንዳንድ ነገሮችን አቀብረዋለሁ መረጃ። ይሄ በዚህ ሊታረም ይገባል። ሌላው ግን እኔ አሁንም ቢሆን ይህን መልእክት የምትሰሙ ሰዎች ካላችሁ ብሩ ሰውየው ጋር ለመድረሱ ትልቁ ማረጋገጫ ሌላ በህይወት መኖሯ ነው። ምክንያቱም እዚህ ቀን ድረስ ካልገባ ህጉ ተፈጻሚ ይሆናል ማለት እኮ አንገቷ ላይ ሰይፍ ያርፋል ማለት ነው በሌላ አማርኛ። ስለዚህ የለችም ነበር ሌላ። ሁለተኛ ሰውየው እንደወሰደ ጉዳዩን የያዘው ሰው ከመካከላችን ለምክትል ሊቀመንበሩ ቆይ ኢብራሂም እየተደማመጣችሁ አውሩ። እንደዚህ ሳታል ከፈለገ ይጨርስና እንትን አናርገው ባኬን ፎርዝ አናርገው። ቆይ አንዴ አቡ አፍናን እየተደማመጥ ለሌላ በነገራችን ላይ ቆይ አንዴ አቡ አፍናን ያለው ያው ቲክቶክ ላይ ሆኖ 3000 ሰው ከኛ ውጪ 3000 ሰው አብሮ እየተከታተለ ያዋጣ ማህበረሰብ አብሮ አለ። ስለዚህ በደንብ የምትሰጠውን መረጃ ክሊርሊ እንዲሆንም ነው። ለዛም ነው ኢቨን በቪዲዮ የገባህበትም ምክንያት አንተ መሆንህን ማረጋገጥ ስለፈለጉ፣ ስለዚህ ክሊርሊ ነው። ስለዚህ ስትነጋገሩም ሌሎችም እዚህ ላይ ሀሳብ መስጠት የምትፈልጉ እየተደማመጣችሁ የመለሰው ነገር ካልተግባባችሁ ይሄን አድርገን እናርገው፣ ክርክር ሳናረግ። እሺ ቀጥል አቧፍናን። እሺ አቧፍናን እኔ አፉ በለኝና የሌላ በህይወት መቆየት መረጃ አይሆንም። እንደ ፍርድ ቤት አካሄድ ወይም ደግሞ እንደ ትክክለኛ አግባብ እናንተም እኛም የምናውቀው ኤቪደንስ በህይወት መቆየት ሳይሆን ማስረጃ ደረሰኝ ነው። ባለፈው እንደነገርከን እኮ ገንዘብ እንደገባ ፈርመዋል ብለህን ነበር። ከሪስፔክት ጋር ነው ይህን የምጠይቀው። ኦኬ ከፈረመ በኋላ ለምንድን ነው ለቤተሰብስ ይሄንን ነገር ትራንዛክሽኑን ወደ ሟች ቤተሰብ የገባበትን ደረሰኝ እናንተ እንደ ተቋም እንደ ተወካይ ወይም እንደ ኮሚቴ ያንን ነገር ለቤተሰብ ደረሰኙን ማሳወቅ ያልቻላችሁት ለምንድን ነው? አቧፍናን ተሰምቷል? ሄሎ ተሰምቷል? ጥያቄ ጊዜ ደውዬልሃል፣ እየጠበኩት ነው። ደውላለሁ ሰላይ ምን አልከኝ? እሺ ተሰምቷል? እስኪ አጠር አድርገህ እንትን ኢብራሂም ሌሎቻችሁም ጥያቄ አድርጉት። እንዲህ መደምደም ሳይሆን የምትፈልገውን ጥያቄ በጥያቄ አድርጉ። አለበዛ በስልክ ስለሆነ እኔ እዚህ ሆኜ በጣም ነው የምሰቃየው እና በትክክል ጥያቄ አድርገህ ንገረው። ኦልሬዲ እኮ ግን ይሄ ጥያቄ ተጠይቋል እኮ። አሁን የምንፈልገውን የተጠየቀውን ኤቪደንስ ለማምጣት ቀጠሮ ዙዙዬ እየሰማ አይደለም፣ ሌላ ስልክ እያወራ ነው። ቆይ ይሄ መሀል ደውለውበት እያወራ ነው። ነው በኋላ እኛም አንዴ ቆይ ዙዙዬ እየሰማ አይደለም፣ ሌላ ስልክ እያወራ ነው። ይኸውልሽ ሌላ ስልክ ተደውሎበት እያወራ ነው። ትንሽ ጠብቂ። ለእናንተ ነው። እሺ ምሳሌ እኛ የምንፈልገውን ኤቪደንስ እሞክራለሁ ነገር ይሰማል? አሁን ይሰማል። በህዝብ አቧፍናን ሰላም አለይኩም። አለይኩም ሰላም። እኛ የምንፈልገውን ኤቪደንስ የጠየቅነውን ለምሳሌ የሟች ቤተሰብ ድያውን የተቀበለበትን ፋቱራ ወይንም ወረቀት ማረጋገጫው መቼ ሰኩን መቼ በህዝብ ፊት እዚህ ጋር ቃል ግባልን በዚህ ቀን አመጣለሁ በለን ያንን ይዘን እንምጣ። በህይወት ለመቆየቷ ለኛ ኤቪደንስ ያ እንጂ ሌላ አይደለም። እኛ ከናንተን ባሻገር የህግ አካላቶችን እኛም የሀገሪቱ ነዋሪ ነን፣ ያለንበትን ሁኔታውን ሁሉንም ሀገሩን አህዋሉን እናውቃለን። የህግ ባለሙያን በመካከላችን ይገኛል፣ እኛም ጠያይቀናል። ገባህ አይደለ? ስለዚህ እዚህ ጋር የሚባልልን እኔ አላውቅም፣ ሁለት ሳውዲ ያለ እስኪመስለኝ ድረስ ነው። እዚህ ጋር የሚባለው ሌላ ነው፣ ሌላ ቦታ ስናይ ያለው ነገር ሌላ ነው ነው እዚህ ፊት ለፊት ቃል እንዲገባልን ነው። በዚህ ቀን ይሄ ኤቪደንስ ይመጣል ጠብቁ በሉ። እኛ ውስጥ ለውስጥ ደክሞናል ማውራት፣ ውስጥ ለውስጥ መያዝ በጣም የሚያደክም ነገር ስለሆነ ነው። በስ ይሄንን ብቻ ነው ፈልገው ነው ጥያቄ። በዚሁ ላይ ማለት ነው እቺ ልጅ 13 ዓመት ታስራለች አይደለ?
ብሩ ይግባና 2 ሚሊዮን ሪያል ከተከፈለ ትፈታለች ተብሎ ድጋሚ ሌላ ክስ እና ጠበቃ እንደዚህ ተፈጥሯል የሚላል ወሬዎች ከከደርና ከምናምን ትላንት ሰምተናል። ምድረው ስለሱ ነገር ልታብራራልን ትችላለህ? ቅድም ምናልባት አልሰማኝ ይሆናል እንጂ እኮ ተቅሪበን ይግባኝ ቢጠየቅም እኛ ቀጠሮ የተጠባበቅን ነው ብያለሁ። ይግባኝ ተጠይቆ አገዳደሏ በጣም ዘግናኝ ስለሆነ በአሰቃቂ ሁኔታ ስለሆነ የገደለችው ይግባኝ ተጠይቆ 13 ዓመት አካባቢ የሚለውን ነገር እሱም በስፋት እንትን ለማለት ቀጠሮ እየተጠባበቅን ስለሆነ የውጭ ጉዳይ ሚኒስቴር ቀጠሮ ሲሰጠን የደረስንበትን የሰማነውን መተን ለቲም ሌላም ሆነ ለሌላው ከሚመለከተው አካላት ጋር ለማስረዳት ፈቃደኞች ነን። አሁን ግን የተጨበጠ ነገር ስለሌለ ምናልባት በአጭር ጊዜ ይጠሩናል። ይሄም በዚህ ያዙት። እሺ አቡ አፍናን አላህ ይርዳ عليك አቡ አፍናን ከተቀበለ በኋላ ለምንድን ነው ይገኛል? አንዴ ኢብራሂም አንዴ አቡ አፍናን በጣም ጥሩ። እናንተ ውጭ ጉዳይ ስለምትከታተሉበት ምክንያቱም ኤምባሲ መሃል ላይ ስላለ ነው። ወንጀልም ማለት ገና መخرج 7 ወጣችሁ ምናምን በረጅሙ መንገድ ሄዳችሁ ነው ኤምባሲ ስላለ። ኤምባሲም ለምሳሌ አምባሳደር ሙክታር አሁን ነው የተረካከቡት። አምባሳደር ሙክታር በፊት አምባሳደር ሌንጮ ነበሩ። ሰው ርክክብ ሲኖር አምባሳደር ሙክታር ይሄ ነገርም በትክክል ኬዙ ላያውቁት ይችላሉ። ግን በታች እነ ዑመር እነ ምናምን ያሉ የኛ ልጆች ምናቃቸው እዛ ውስጥ ያሉት ኬዙን ሊያውቁት ይችላሉ። እሱን ተዋውና አሁን በረጅሙ መንገድ እንተውና እጥር ምጥን ያለች ነገር ኮሚኒቲ ወይ ወኪሏን ጠበቃ ለአላህ ብዬ እኔ ይሄ ኬዝን ይዛለው 1 2 3 ነገር ዶክመንት ከሰጡኝ አለ ህጋዊ ውክልና የተፈረደበት ሰክ እና ያራጅህ ያለውን ችግር የለም። በኔ አሁን ደውዬለት ነበር። በኔ መንገዱ አጣራዋለሁ። ውክልና ሊሰጡት ይችላሉ ለጠበቃው ዳይሬክት። እሱ ሙሐሚ ከሆነለት ውጭ ጉዳይ ደብዳቤም ውጭ ጉዳይ የምትሄዱትም ውጭ ጉዳይ የምትጠብቁት ወረፋም አያስፈልግም ማለት ነው። ተጨረስከ? አሁን የምትላቸው ነገሮች እኛም አንስተን ነበር። እሺ አርበን ተነጋግረን ገብቷል አይደለ? አሁን የተደረሰበት ደረጃ ስለተደረሰ እሱን አሁን ይሄንን እኔ ሞንኩኝ እኔ ጋር ያሉ ጓደኞቼ ለማን ነው ሊሰጡ አይችሉ። ይሄንን ሊሰጥ የሚችለው ህጋዊ ወኪል ነው። እኔ ጠርቻለሁ። ወኪል ሸርዒ ነው። አቡ አፍናን ቆይ አዳምጠው እኮ እሱን ነው የሚልህ። እሱ ሰውዬ መስጠት ይችላል ወይ ነው ያለ ካልተሰማ። እሱ ደግሞ ይሄ ኬዝ አሁን እኔ ዝጋ ብዙ ቀድም ከነገርኳችሁ ውስጥ ሰፋ ያለ እንትን ውስጥ አልገባም። ምክንያቱም ጊዜው እየደረሰ ስለሆነ ይቅርታ፣ ይሄ ትክክል አይደለም። ቆይ አዳምጠኝ ወንድም ኻሊድ። ውክልና የሰጡት ቤተሰቦች ናቸው ለዛ ሰው። ኦኬ ውክልና ለአንድ ሰው ሰጡ። ያ የተሰጠው ሰው ደግሞ አስተላለፈ። ውክልናቸውን እኮ ማንሳትም ይችላሉ መቀየርም ይችላሉ። እንዴት ነው አይቻልም ማለት አልገባኝም። ይሄንን አስረዱኝ። አይቻልም አልተባለም እኮ አሲያ። እሱ ነው ሊያስረዳን የፈለገው እኮ ገን እየሰማ ነው። መስጠት አይፈልጉም ማለት እኮ ይሄንን አሳልፈው መስጠት አይፈልጉም እዚህ ድረስ ስለተደረሰ። ወንድም ያነሳው ነው ይኸውልህ። ቆይ አሁን ወንድም ያነሳው ጥያቄ አሊድ። እሺ አሁን ወንድም ያነሳው ጥያቄ ጠበቃ የመቅጠር ወኪል የመቀየር ሁሉ አንስተን እኛ ከኢትዮጵያ ኤምባሲ ጋር ቁጭ ብለን ተነጋግረናል። ገብቷል አይደለ? ማንጋ ከማንጋ ከአምባሳደር ሙክታር ጋር ከዑመር ጋር ከማንጋ ፐርሰናሊ ከማንጋ ጉዳዩን የያዘው ዲፕሎማት አቶ ተማም ራሱ ማለት ነው። አሁንም እሱ ነው የያዘው። ከዛ በተረፈ ክቡር አምባሳደርም በደንብ ያውቃሉ፣ በሚገባ ያውቃሉ ይሄን ጉዳይ እና እሱ ጋር ቀርበን ተነጋግረን አይ ጉዳዩ ጫፍ እየደረሰ ስለሆነ ይሄ የሚያስፈልገው ነገር አይደለም፣ ትዕግስት እናድርግ የሚል መልስ ስለተሰጠን ነው እንጂ አሁን አንተ ያነሳውን ጥያቄ አንስተናል። አሁንም ቢሆን የኔ ሀሳብ እድም የነገርኳችሁን ነገር ተመላልሰ ተደጋገመ እንዳትሉኝ እንጂ ይሄን ቀጠሮ እንጠብቅና የደረሰበትን ብናቅና ከዛ በኋላ ወደ ቀጣይ እርምጃ ቢኬድ ነው የሚሻለው። ቀጠሮ መሺ ነው። ቀጠሮ ይታወቃል። እንግዲህ እየጠበቅን ነው። ልክ ለኢትዮጵያ ኤምባሲ ደወልላቸው ለኛም ይደወላል። መጨረሻ ጥያቄ ከዛ በኋላ ነው ይወርዳለው። አበቃው። ውጭ ጉዳይ ኻርጂያ ጋር ምን ቢሮ ነው የያዘው? ወዛተ ኻርጂያ ውስጥ ምን ቢሮ ነው የያዘው? ከዛ እኔ ችግር የለም። እኛን ውጭ ጉዳይ ሽኡነ ሰፋራት አለ።
ኤምባሲዎችን የሚያስተናግዱበት ስፔሻል መስኮት አለ። ለነሱ አስፈላጊ አገልግሎቶች ይሰጣቸው። ابو افنان ለማንኛውም ابو ሰው አይደለም። افنان شؤون ابو افنان شؤون السفارات يمسك قضيه شخصيه بصفتها ايش؟ በሽኡነ ሰፋራት በኩል ነው የተጠየቀው። ገብቷል? አው شؤون السفارات ማንኛውም ሰው የሚያስተናግዱበት መስኮት ሳይሆን ኤምባሲ ኬዝ
እንደተናገረው የኤምባሲ ዲፕሎማቱ ለማ ለኢትዮጵያ የዜጎች መብት ዳይሬክተሩ እኛ ተመላለስን እኛ ደህንነት ስጋት ሲሆንብን ድረስ ሰፊዩ ቆይ ምናልባት ሌላ ስልክ እያወራ ነው ስለተቋረጠ እሱ መስማት ያለበት ነገር ካለ ትንሽ ቆየውና እስኪመጣም ጠብቃለሁ ችግር የለም እኔ አሁን አቧፍናን ብቻ ማግኘት ያለብን ሰፊዩ የኛም ችግር ይነገር አቤት የት ነው እንዳትወጣ የሚፈልግ አካል አለ ፕሊዝ ይሄ ያለን የዲፕሎማቱ ለአዲስ አበባው ዜጎች መብት ዳይሬክተሩ ነው ሪከርድ ያደረገለት ሪከርዱን ስጡን ስንል ሪከርዱ አንሰጠማሉን እሺ በኤቪደንስ ስንል ኤቪደንስን በጽሁፍ ደረጃ አንሰጠማለን ሪከርድ ያደረገው ማን ነው ተማም ማለት የኤምባሲ ዲፕሎማት ነው ለማ ለኢትዮጵያ ለውጭ ጉዳይ ሚኒስቴር ዜጎች መብት ዳይሬክተር ነው ምናልባት ሚዲያ ላይ አስፈላጊ ከሆነ ስሙን ጠቅሰን የምናልፈው ጉዳይ ነው ማለት ነው ስለዚህ በተደጋጋሚ ነው የሆነው ይሄ ነገር የሆነ ከጀርባው የሆነ ትወና ያለ ነገር ይመስላል በግልጽ ማለት ነው የሆነ ድራማ ያለ ይመስላል እኛ ለምንድነው በግልጽ ማይነገረን ከሌለችን የለችን እርማችን አውጣ ለህዝብ እርሙን እናውጣ ገንዘቡ ተከፍሏል ከተባለ ኦልሞስት እኮ ኤምባሲው ለኛ መረጃ መስጠት ይችላል መስጠት አይችልም ተብሎ ሙሉ ኮሚቴው ደምድሞብናል እኛ ኤቪደንሱን ማግኘት አንችልም ተብለናል እውነትም አይቻልም ወይ ለሌላ ብቻ ነው ወይስ ለሁሉም ነው ኤቪደንስ የማይሰጠው የሚለው ነገር ጠቅለል ያለ መረጃ ምላሽ ብትሰጡን አቧፍናን መልካም ነው ምክንያቱም በቅርቡም ተደዋውለን ምንድነው የተባለው ጠበቃ ሊቆምላት የሚል ነገር ተነገረን ዲፖርት ተደርጋ አንድ ወር ነው ልትሸኝ ነው ተብለን መጨረሻ ላይ ግን ጠበቃ እስከሚያስፈልጋ ደረጃ ላይ ተደርሷል ተባለ የትኛው ጉዳይ ለማሳካት ነው ጠበቃ የሚያስፈልገው ብሩ ከተከፈለ የተባለው ታርጌቱ ከመታ ምን ሊደረግ ነው ጠበቃን እንዲቆም ሐሳብ ሲቀርበው በኋላ ኤምባሲው ጫፍ ላይ ስለደረሰ ጠበቃ ያስፈልግም ተባለ ስለዚህ አሁን ቢሆን ጠበቃ ያስፈልገበት ምክንያት ሊዘረዘር ሊገለጽልን ለህዝቡም ለኛም ሊነገረን ይገባል ስለዚህ በምን መልኩ ነው ደግሞ መፍትሄ የምናመጣው ልጅቷ ዲፕሬሽን ውስጥ ገብታለች ተብሏል ያለንም ኮሚቴው ነው ስለዚህ ዲፕሬሽን ገብታ እያለ እስክትሞት ነው ወይ የምንጠብቀው ሌላም ሶሉሽን አናገኝም ወይ ምንድነው ችግሩ በግልጽ ይነገረን ነው በቃ አሁን የቃላት ምላሽ ለኛ ሰልችቶናል በኤቪደንስ ይነገረን ኤቪደንሱን ተቀብለን እኛም ሌላ አማራጭ እንፈልጋለን ማለት ነው እናትና አባት እኮ መናገር አልቻሉም ወላሂ እንደው እኛ እነሱን ትሪት ለማድረግ አንዳንዴ እንዋሻቸዋለን ሐቁ ስንነግራችሁ ለእናትና አባት ለማዘርና ፋዘር እንዋሻቸዋለን ምክንያቱም ፋዘርም ሳይኮ በጣም ጫፍ ላይ ነው ያለው ጥሩ ነው ወይ ይሳካላል አብሽር እያል ነው እየፎገር ነው ያለው ለፋዘር ግን ሲደጋገም ውሸት እውነት ይመስላል እንደሚባለው ነው ስለዚህ አሁንም የተጣራ መረጃ ይሰጠን እኛ የትም ሌላን ለማየት መክፈል ያለብን መስዋዕት እንከፍላለን ግን አቧፍናን አንተ ላይ ብቻ ጫና የሚሆን ነገር ከሆነ ሙሉ ኮሚቴ ቀርቦ ምላሽ ይስጠን ነው አመሰግናለሁ ጨርሻለሁ እኔ የሱ መልስለት ልስጀድ አቧፍና እንዳትወጣሽ እንዳትወጣ ለማለት ነው እኔ ሌላ ነገር አለ እንዳይደራረምበት አቧፍናን ሰፊዩ ባወራው ነገር ላይ የሁሉም ሰው ጥያቄ ነው ለእኔ ይሄኛው አንዳንዶቻችን አዲስ ነው ስለዚህ በትክክል በዚህ ነገር ላይ ክሊር አድርገህ ምክንያቱም ምንድን ነው መሰለህ ትልቁ ሸክም እያንዳንዱ ሰው ላይቭ ላይ ሶሻል ሚዲያ ላይ በወጣ ቁጥር በሌላ ቢዝነስ ላይ ያሉ እንደና አቡ አሚራም ሁሉም ላይ በየቀኑ ያለው ዱላ ቀላል አይደለም አሁን ልክ ቅድም እንዳልከው አንተ ሶሻል ሚዲያም ስለሌለህ ያ ነገር ላይኖር ይችላል ቀላል ልክ ልጅቷ እንደታሰረችው ኦልሞስት አብረን እስር ቤት ነን ያለ ነው በየቀኑ ጥያቄው አለ በየቀኑ ፍራቻ አለ አንድ ነገር ኖሮ ሚዲያ ላይ ለመውጣት እንኳን ይሄ ጥያቄ በስር በኮሜንት ህዝብ ሁሉ ይጠይቃል ስለዚህ ክሊርሊ አንተም ከራስ ሸክም ላይ አወርድ ምንድነው ያለው ነገር ክሊርሊ ለሁሉም ሰው አስቀምጥና ቅድም ደምድመናል እንደኔ አቋም በቀጥታ ያለምንም ጥያቄ ቤተሰብ አንድ ላይ እንመጣለን መተን ጥያቄው እንዳይጠፋበት ይሄንን ነው የምናደርገው ስለዚህ በደም ጠቅለል አድርገህ መልስልን ይሄንን ኻሊድ ከመጨረሻው ስትነሳ ችግር የለውም መጣቸውም እኛ ተቀብለን ከሚመለከተው አካላት ጋር ለኢትዮጵያ ኤምባሲ ያለበት ሁሉም ጋር ኮንታክት ተደርጎ ልጅቷ ያለችበት ሁኔታ ለማየት ማንንም ይከለክላል ብዬ አላስብም ከዛ ውጭ ግን እኔ ሰፊ አሁን የመጨረሻኛ
አሁን ራሱ እዚህ ገብቼ የምናገረው እኔ ኮሚቴውን ወክዬ ነው። በአሁኑ ሰዓት ግባና ስብሰባ ካለ ምንም ካለ የመጨረሻ የተደረሰበትን ጉዳይ ታውቃለህ፣ የደረስንበትንና አሁን ያለበትን ነባራዊ ሁኔታ አስረዳ ተብዬ ነው የመጣሁት። እኔን አሁን እንደ ኮሚቴ ቁጠረኛ ነኝ። ሁለተኛ ጸሐፊም ነኝ። እዛ ውስጥ ተራንተን አይደለሁም። ጉዳዩን እለት ከእለት ከሚከታተሉ ሰዎች አንዱ እኔ ነኝ። አላህ ይቁጠረው ለሁላችንም እና አንዱ ነው እና እንትን ክፋትም አይደለም። ሌላው ግን እኔ አሁንም ምናልባት ዘግይቶ የገባ ሰው ካለ ካሊድ ፕሊስ እንድትረዱ የምፈልገው አሁን ዝም ብዬ መላምት ባወራ ዋጋ የለው። የምንጠብቀው ቀነ ቀጠሮ አለ ብያችኋለሁኝ። ኢትዮጵያ ኤምባሲ ለኛ ደውሎ ሰው አዘጋጁ ብሎናል። ተዘጋጅተናል። ከመካከላችን ሰው ተመርጠው ተዘጋጅተናል። አንዱ የሚሄደው እኔ ነኝ ከሊቀመንበሩ ጋር ከክቡር አምባሳደር ጋር ኢንሻአላህ ማለት ነው። ያን ጊዜ እዛ ገብተን ከፍተኛ ፍርድ ቤቱ የላከው መልስ ምንድነው? ከፍተኛ ፍርድ ቤቱ የላከው መልስ ምንድነው? የሌላ ጉዳይ ያለችበትን የመጨረሻ እንትን ልኳል ዝርዝር። ያንን ክቡር አምባሳደር ጋር ከውጭ ጉዳይ ሚኒስቴር ካሉ ሰዎች ጉዳዩ ከሚመለከታቸው አካላት ጋር በስሚ ሳይሆን ቁጭ ብለን ሰኩን አይተን አንብበን ተነጋግረን ያለውን ነገር ለማሳወቅ እንደ ኮሚቴ ተገናኝተን በምን ሁኔታ ማሳወቅ እንዳለበት ተነጋግረን ለማሳወቅ እኛ ፈቃደኛ ነን። የሆነ ነገር ሳንይዝ ግን ወጥተን መናገር ስላልፈለግን ነው። ሶፊዩ ይህን ግልጽ አለ። ሌላው ግን ወጥተን እንደ ኮሚቴ ማብራሪያ አንስት እንጂ በግል እኮ እንገናኛለን። ያሁን እዚህ ውስጥ ለምሳሌ ከሌላ ቲም ጋር አብዛኞቹ ጋር በጣም ክሎዝ ነኝ። በደንብ ነው የምገናኘው። በግልም በስብሰባችሁም አለሁኝ እና ይሄ በዚህ ቢስተካከል ሰፊዩ። ከዛ ውጭ ግን አላህ ቀጠሮን ያቅርበው በሉና አሁን የሆነ ነገር ይዘን እንድናወራ ወይም ደግሞ ለቀጣይ እንድንወስን እቺ ያልኳችሁ ቀጠሮ ትድረስ። እሷን ለማሳወቅ ምንም የሚከለክለን ነገር የለም ኢንሻአላህ። ቢያንስ ቀጠሮ እኮ በግልጽ አልታወቀም። መቼ ነው ቀጠሮ? እሺ መቼ እንጠብቅ?